በእናታችሁ አትሙቱ። በቃ የፈለጋችሁትን ሁኑ፣ ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ በቃ ወንጀልም ስሩ። በቃ ግን አትሙቱ በእናታችሁ። እዛው ኑሩ፣ አትምጡ። እሺ ችግር የለም ግን አትምጡ። እዛው ቅሩ፣ በቃ ችግር የለም አትምጡ። ብርም አትላኩ፣ ችግር የለም ማንም ብር አይፈልግም። ግን አትሙቱ በእናታችሁ። ለምዬ ስትሉ የጓደኛዬን እናት ብትዋት በቃ ትረዱኝ ነበር። ማወራው ነገር ይገባችሁ ነበር። ለምን ይሄን ቪዲዮ እንደሰራው ይገባችሁ ነበር። እና እኔ ባለቤቴ ስታምጥ በቃ በህይወቴ ዓለም ላይ በዛ ሰዓት ያለኝ ነገር በሙሉ ብጠየቅ ሰጥ ነበር። ባለቤቴ ከወለደች በኋላ ልጇን ጡት ለማጥባት ጡቷ እስከሚፈነዳ ያለው ስቃይ እኔ ዓለም ላይ ባለ ብር በሙሉ የሚገዛ አይመስልኝም መፍትሄው። ከዛ በኋላ ለዚህ ስንቴ እንደምትነሳ ሲገረዝ እንዴት እንዳለቀሰች፣ እንዴት እንዳመማት፣ እንዴት እንደተሰማት እስቲ መለስ በሉና እማዬ እንዴት እንዳሳደገቻችሁ አስቡ። ዓለም ላይ እኮ ከናንተ ነፍስ ውጪ ምንም የሚበልጥባት ነገር የለም። እና በእናታችሁ አትሙቱ። ሁሉም ነገር ይቅር፣ በቃ አትሙቱ። በቃ አትሙቱ። ብርም አትላኩ፣ ልብስም አትላኩ፣ ዕቃም አትላኩ፣ አስክሬናችሁንም አትላኩ።